ነው ጎምላላው በስንቱ ልበለው አይከም ቅጽል ነው የሚመስለው ለበስንቱ የተቀጠለ እንዴ ታዲያ ማን እንበለው እኔ እኮ የፈጠርኩለት ስሞች አሉ ከተስማማችሁ እንዴ ይሄ ደግሞ የፈጠርኩለት ነው ያወጣውለት ነው በቃ ነገርን እንስማ እስቲ እሺ ነገርን ግን ጎምላሌ በስንቱ ቅጽል ባይሆን ተመችቶኝ ነበር ይቅርታ እዚህ ቤት ሁላችንም እንግዶች ነን ደግሞ ሰው እንደ ልብ እየዘረጠጡ አክብሮኝ አይባልም አሰገድዬ ገንፎ ደረሰልሽ እንዴ ዱቄት ጨምሬያለሁ እየደረሰ እንዴ አባ ለምንድነው እዚህ መታችሁ ማትኖሩት እናንተ ምን አጥቼ ከዚህ እኔ አባ ሂሩቴ የአብርሃም ሃኒባልን ታሪክ ነግሬያት አላምን አለች አይ በስንቱ ደግሞ ይሄን ታሪክ ለዘጠነኛ ጊዜ እንድትሰማ ነው 100 ጊዜ ብትሰሚውስ ይሄ እኮ የኢትዮ ሩሲያ ደማቅ ታሪክ ነው ነገሩን ካመጣው አይቀር ሂሩቴ በደንብ አዳምጪ አያያይ አምኛለሁ ጋሽ ቅጣው በዚህ እኮ ዝም ብሎ ነው አይድከሙ እሺ በዚህ እኮ ቆራርጦ ነግሮኝ ነው ካነሱት አይቀርም ይንገሩን ጋሽ ቅጣው አንተ ያን የገዘፈ ታሪክ ቆራርጠት ነግራታለህ አልቦላ ያለ ሲያደርሰኝ ምን መሰለሽ ሂሩት ሌሎቻችሁን በደንብ አርጋችሁ አዳምጡ የራሻ ስም ይውጣለት ምለው ዝም ብሎ እንዳልሆነ ይገባቸዋል የቆየ የሀገሪቱን ዲፕሎማሲ ለማስቀጠል ነው ምን ነው ለሩሲያ ካልዘመት ካልተሰ ከተጠራው ላልዘምት ነው እና ምልሽ ሂሩት አብርሃም ሃኒባል የሚባለው የታላቁ ሩሲያ ደራሲና ባለቅኔ አሌክሳንደር ፑሽኪን ቅድመያት ነው ስለ ሩሲያ ቁምለናው እንደ የማይሆን ነገር የምታወራው ይሄ ደግሞ የሚያሳየን የንባብ ባህላችን ደካማ መሆን ነው ስልካችን ላይ አሌክሳንደር ፑሽኪን ማን ነው ብንል በቀላሉ የምናገኘው መረጃ ነው እሺ እንዴት ብሎ ነው አሌክሳንደር ፑሽኪን ከኢትዮጵያ ቅድመያት ዘር የሚወለደው አየህ እንደዚህ ስጠይቀኝ ተገቢው ምላሽ ሰጣለሁ ምን መሰላችሁ ሶቪየት በታላቁ ጴጥሮስ በመትመራበት ጊዜ ኦቶማን ቱርኮች ኢትዮጵያዊ አብርሃም ሃኒባልን ማርከው ሸጡት ታላቁ ጴጥሮስም አብርሃም ሃኒባልን እንደ ክርስትና ልጁ አድርጎ ተቀበለው ፈረንሳይ ልኮም በመድፈኝነት አሰለጠነው የሩሲያ ቄሳር ጦር ዋና መሪ ያደረገው እንግዲህ በሶቪየት